አረበኛ በአማርኛ ትርጉማ እንደቀጠለ ነው ማለት ነው። በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። የቅንነት ሚዲያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? ሰላም ናችሁ ወይ? ሰላምታ ይድረሳችሁ በያላችሁበት ሰዓት አቆጣጠር ማለት ነው። ለዚህ ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተጎን የሆኑ አበረታቱ ለአዲሶች አትሱላችሁ ማለት ነው። ሼር እያደረጋችሁ ባለፈው የለቀኩት ቪዲዮ ላይ ፊትና ጆሮ አላልሽም በአረበኛ ብላችሁኛል። ራስቸው ነው ማለት ነው። ፊት ማለት ወጅህ፣ ጆሮ ማለት እዝን ነው። ወንድምና እህት አለሽ ወይ እናትና አባት የሚለውን ነው ዛሬ የምንጀምረው ማለት ነው። በመጀመሪያ እሺ እስምክ ማለት ማን ነው? ስምህን ትናገራለህ ማለት ነው። عندك ማለት እናት አለህ? ይው ናም ትላላችሁ። አለይ ማለት ናም። عندك አቡ ማለት አባት አለህ? አይዋ ናም። ፊ ማለት አለ ማለት ነው። አንተ عندك አኹ ማለት አንተ ወንድም አለህ ሲሏችሁ አይዋ ናም ፊ ትላላችሁ። አንተ عندك እኽት ሲሉ አንተ እህት አለህ ሲሉ አይዋ ናም عندي ትላላችሁ። አይዋ ናም ፊ ማለት አይዋ አዎን አለኝ እንዴ ማለት ነው። እዚህ ላይ አቆማለሁኝ። ሌላ ጥያቄ ካላችሁ በኮሜንት አስቀምጡልኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ስለነበረን ቆይታ አመሰግናለሁ። ፊ አማኒላህ ደህና ሰንብቱልኝ ማለት ነው።